እሺ ሰላም እንዴት ናችሁ? Welcome back to our YouTube channel. በተመሳሳይ ቀን እየቀረጽን ያለነው እያስመሰልን ነው። እስከየለን ሃና ሮቤል ሊና ኤኒዌይስ ስቶሪያችሁን እየላካችሁ ዲስክሪፕሽን ላይ ያለውን ጉግል ፎርም ተጠቅማችሁ እየላካችሁ እያስገባችሁ ምናምን ይሄም based on true story ነው። shut up ወደ ሌላኛው ስቶሪ እንሄዳለን። እነዚህ ስቶሪዎች የውጭ ሀገር ስቶሪዎች ሬዲት ላይ ምናምን ያሉ ስቶሪዎች ናቸው። ምክንያቱም አላካችሁልንም ስቶሪ ያ አባካችሁን ላኩልን ስቶሪዎቻችሁ። አራቱ ቀሻሽ ላኩ አይ እነሱ እኮ ያውቁን ነበር። አባካችሁ ስቶሪዎቻችሁ ላኩልን። ላኩ ይሄኛው ስቶሪ this is based on true story ይሰማል? This is based on true story. So የዛን ቀን ማታ I remember going to sleep normally. እንደ ኖርማል ቀን ስተኛት እዚህ ይለኛል። ምንም ጭንቀት አልነበረብኝም፣ ምንም ድምጽ አልነበረም፣ just pure silence ነበረ። ከዛ ተኛውኝ። in the middle of the night በእኩለ ሌሊት ላይ ተነሳውኝ። ከዛ ደግሞ ስነሳ ልክ ያለው ነገር እንዳለ immediately ነው ፊል ያደረኩት። so መንቀሳቀስ አልቻልኩኝም ነበረ። sleep paralysis interesting sleep paralysis ከዚህ በፊት ኤክስፒሪየንስ አድርጌው አላውቅም። so አጋጥሞኝ ስለማያውቅ ረጋ ለማለት እየሞከርኩኝ ነው። ከዛ ጠብቀው ይወጣል የሚል ነገር ነው ለራሴ እየነገርኩት የነበረው። ከዛ ምንድነው ልብ ያልኩት ከዚህ በፊት ተሰምቶኝ የማያውቅ አይነት ነገር ፊል እያደረኩኝ ነው። my bed felt heavier አልጌ ይከብዳል፣ እየከበደኝ ነው። ከዛ like someone else was on it ሌላ ሰው አጠገቤ እንዳለ ያክል አልጌ በጣም እየከበደኝ ነው ከጀርባዬ። ጭንቅላቴን ማዞር አልቻልኩኝ but I could feel ጭንቅላቴን ማዞር አልቻልኩም ግን የሆነ ነገር እንዳለ ፊል እያደረኩኝ ነው። the mattress is slightly dipping so ሲቀመጥ ዝቅ የሚለው ነገር አለ አይደል? እንደዛ እየሆነ ነው። በጣም ቀስ ያሉ ሙቭመንቶች ነበሩ። so የሆነ ከባድ ነገር እየተጫነ ነው። oh my god እሺ። ከዛ and then I felt it ተሰማኝ እጅ እጅ oh my god I would pass out በኢየሱስ ወይኔ ጉዴ እጅ oh my goodness እሺ። በጣም ቀዝቃዛ ነው። even worse ሙቅ ቢሆን ይሻላል። እግዚአብሔር የሞቀ እጅ ቅፍቅፍ ቀዝቃዛ ይዘንሲ እሺ። ቀስ ብሎ ጄል ያሳረፈው ልቤ በጣም እየመታ ነበረ። ለመጮህ ሞከርኩኝ። መንቀሳቀስ ማችሁ ነገር አለ ምንም የሚወጣ ነገር አልነበረም። ከዛ ጠጋለ like ጆሮዬ ድረስ ትንፋሹን እስከሚሰማኝ ድረስ ያ ነገር በጣም ጠጋ ብሏል። ከዛ it whispered አንሾካሾክ ወይኔ ክሺ subscribe guys ወይኔ ጉዴ ያንሾካሾክ ምንድነው ከምታስበው በላይ እዚህ ነበርኩኝ። what the heck bro ከዛ አይኔን ዘጋሁት። like ለመንቃት ባለው ቅርብ ቀን ነው ያወቅኩት ስለ sleep paralysis by the way name experience ያደረኩትም ቅርብ ቀን ነው። so like እንዲህ አርጉ ምናምን የሚባለው ነገር አለ እንትን ለማለት ያጋጠማችሁ ከሆነ አይምሮአችሁ ለመቀስቀስና ለመቀስቀስ ሞከርኩኝ ነው የሚለው። እንደውም ተላይት መንቀሳቀስ ይችላል ተነሳውኝና መብራቱን አበራሁት። ክፍሌ እንትን ነበረ ባዶ ነበረ። ነገር ግን ብርድ ልብሴ was slightly pulled back ብርድ ልብሴ like ተስቦ ነበረ። so like someone had been lying behind me ከጀርባዬ እንደነበረ ያክል still በእውነተኛው እንትን ስነቃ was የሆነ እንትን ነበረው ነው የሚለው። this is scary እሺ። አላስፈራችሁም? ይሄ ወደ ሌላ ስቶሪ ሄደናል። the voice that learned my name ድምጼን የተማረው ነው ስሜን የተማረው ድምጽ ብቻዬን ነው የምኖረው። በጣም ኢምፖርታንት ክፍሉ ይሄ ነው ብላለች እዚህ ላይ። so ብቻዬን ነው የምኖረው ኖት አድርጉልኝ because there is no one else who could have been there ማን ሊሆን እንደሚችል እስከምጠራጠር ድረስ like ማንም አልነበረም። መጀመሪያ ቀስ ብሎ ነበር የጀመረው። ማታ ላይ like faint sounds like something shifting in another like ልፍ ምናምን የሚሉት አይነት ነገር horror movies ላይ። ከዛ I ignored it ይላል። ከዛ የምኖርበት ኦልድ ቢልዲንግ ስለሆነ usually በቃ ኦልድ ቢልዲንጎች ላይ እንደዚህ ድምጾች አሉ። ከዛ አንድ ናይት ላይ የሆነ ምሽት ላይ I heard something clear በጣም ግልጽ የሆነ ነገር ሰማሁኝ። a whisper እየተንሾካሾኩ ነው
ለምን እንደሆነ አላውቅም። ጎስቶች ምናምን መንሾካሾክ ይወዳሉ አይደል? ፕራውድ ሆኖ የማያወሩት ኢንሴኪዩር ናቸው ጎስቶች። I swear I don't understand እውነት። ከዛ ምን እንዳለ ማወቅ አልቻልኩኝም but it came from inside my apartment ውስጥ ነው የመጣው። ሁሉንም ነገር ቼክ አደረኩኝ። ክሎዜት፣ ባዝሩም፣ under the bed nothing ምንም ነገር አልነበረም። ከዛ በኋላ በጣም እየባሰ መጣ። በየምሽቱ ተመሳሳይ ሰዓት ላይ around the same time በሱ ሰዓት ላይ ድጋሚ ትሰማዋለች። always too quiet to understand so ድምጹን በጣም ቀንሶ ነው so understand እንዳታረገው until one night it wasn't የሆነ ምሽት ላይ ግን የሆነ ማትረዳው አይነት ድምጽ አልነበረም። አልጋይ ላይ ተኝቼ ነበረ like እንቅልፍ አልወሰደኝም። ከዛ I heard it ሰማሁት right next to me አጠገቤ ለምን ቅርብ ሆኖ የሚያወሩት like face to face ራቅ ብሎ እሺ ካጠገቤ ነው በጣም ግልጽ ነው ስሜን የሰማሁት I froze አልተንቀሳቀስኩኝም I didn't breathe አልተነፈስኩኝም and then it said it again exactly like my voice እንደ ድምጼ ነው like ድምጹም የሚጠራት it's like እንደ ራሷ ድምጽ ሊና ሲልሽ ራስሽ ናስ ወይ ሌላ ነኝ እና exactly like my voice ተመሳሳይ ቶን ተመሳሳይ ድምጽ it's like I was hearing myself ራሴን እየሰማሁት ነው ከሌላ body but like ራሴን በሌላ አይነት እንትን እየሰማሁት እዛ ቀስ ብዬ ዞርኩኝ አልዞርም ምን ያሏሽ right then and there ወጣለሁ መለስ ቤተክርስቲያን ሚካኤል ጭራሽ በሩ ድምጹ ወዳለበት ቢሆን ወይኔ ጉዴ that's even worse exactly anyways one thing ማድረግ ያለባችሁ እንደ black person እንዲሁም እንደ ሀበሻ ድምጽ ሰሙ ሂዱ ወደ opposite direction ሂዱ ጸልዩ አትመለሱ ሰው ጥሩ ሲበራ አሚቀን ዴይላይት ላይ ምንም አይነት ነገር አይፈጠርም ብቻ አትሳፈጡ አሚን ተሳፈጡ ከተሳፈጣችሁና ስቶሪ ካላችሁ ላኩልን ፕሊዝ but like don't do that anyways ከዛ አዞርኩኝ ምንም ነገር አልነበረም አየሩ ግን ልክ አልነበረም ከበድ ይላል አየሩ ምናምን ነገር ኦኬ ከበድ ይላል ከዛ ጆሮዬ ስር ድጋሚ መጥቶ now I know you ብሎኝ ሄደ አሁን አውቄሻለሁ ብሎኝ ሄደ see እጂ ብላክ ሴት ነበረች because ከዛ ጊዜ በኋላ ለቅቄ ወጣው ተመልሼ አላውቅም አፓርትመንት አለች nice one okay oh my god እሺ it was watching me through the camera በካሜራ ውስጥ እያየኝ ነበረ ይላል ይሄኛው ስቶሪ so I had installed a camera inside my room ለምን ኢንስቶል እንዳደረገች ክፍሏ አላውቅም just for security ይላል እሺ my bad እሺ just for security ከዛ ከስልኬ ጋር connected ነበረ one night I woke up suddenly ዝም ብዬ like ተነሳች ዝም ብላ ያለ ምንም ምክንያት just a feeling like something was wrong ስልኬን ቼክ አደረኩኝ I opened the camera up ስልኬን ከፍቼ like እንትኑን ቼክ ስታረግ the live feed ክፍሏን አሳያት everything looks normal ምንም የተፈጠረ ነገር የለም ከዛ የሆነ ነገር ኖቲስ አደረኩኝ there was a slight delay ካሜራዋ ላይ like delay ያደርጋል I guess የምታረገውና የሚመጣው ነገር delay ነበረው oh like the video wasn't fully live እንዳልነበር አይነት ቪዲዮ እንትን ያደርጋል I moved my hands on the screen it moved second later ቆይቶ ነው እንትን ያለችው ቼክ ስታረግ that's when I saw it behind me ከጀርባዬ ስክሪኑ ጀርባ something standing near my bed እሺ oh I'm scared የሆነ ነገር ቆሟል ካሜራ ላይ ስታይ there was a delay so ረጅም still too dark to see clearly ረጅም ነው አይንቀሳቀስም ከዛ it was too dark ለማየት clearly I turned around immediately ቶሎ ዞረች ግን ላግ ስላለው of course nothing was there ድጋሜ ስልኬ ላይ አየሁኝ ድጋሜ አለ ከጀርባዬ ቆሟል እያየኝ ነው the twist is the camera wasn't showing the present ካሜራው አሁን የተፈጠረው ነገር አይደለም እያሳየ ያለው it was showing something slightly behind real time ከመጀመሪያው እንትን slightly like የቆየ ነው ያሳያት የነበረው oh my god whatever that was ያየችው ምንም ነገር ይሆን እየቀረበኝ ነው ትላለች እሺ I was getting closer በቃ አለቀ oh my god ምን ታደርጊያለሽ እንደዛ ሲቹዌሽን ላይ እንዳበሻናቴ ተነስቼ እራታለሁ ካሜራውን ገንጠዬ ሰሪውቲን ከታ ካሜራውን ትራክ አታርጉማ ካሜራውን ከገነጠልሽ ምን እንደሚፈጠር ፈልጋል ወዲያው ነው
መጽሐፍ ቅዱስ ይዘሽ ጸልይ አታረጊ? እኔ የመጀመሪያ ጊዜ ሲያጋጥመኝ sleep paralysis like I was saying ማርያም እያልኩኝ ነበር እንዲህ እጄን እንትን እያልኩኝ I was doing that የሆነ ሲደነግጥ ይመጣልኛል one more story ወይስ ይብቃል? Okay I opened the door and it was me ሌላኛው ስቶሪ በሩን ከፈርኩት ግን ከበሩ ስር የቆምኩት እኔ ነበርኩኝ ይላል ብቻዬን ነው የምኖረው እማውቀው ሰው at my door ለሊት 8 ሰዓት ላይ never mind ብቻዬን ነው የምኖረው ለሊት 8 ሰዓት ላይ ከሌሊቱ 8 ሰዓት የሆነ ሰው በሬን አንኳኳ ደነገጥኩኝ ከ8 ሰዓት ላይ usually ሰው አይመጣም ቤት አይመጣም I checked my phone ስልኬን ቼክ አደረኩኝ ምንም ሜሴጅ የለም ምንም ስልክ ጥሪ የለም ድጋሜ ተንኳኳ እሺ ቀስ ያለ መንኳኳት ነበረ ከዛ ከበድ እያለ ወጣ like aggressively ማንኳኳት ጀመሩ ከዛ ጸጥ ብዬ ወደ በሩ ተጠጋውኝ አልከፈትኩትም ቆምኩኝ and then I heard something that made my blood run cold my voice የገዛ ድምጼ ነው ከበሩ ጀርባ እየሰማሁት ያለሁት from the other side ከሌላ ሳይድ የገዛ ድምጼ okay open the door ይላል aggressively ደግሞ እሺ እንደኔ ድምጽ በሩን ክፈተው አለኝ ተመሳሳይ ድምጽ ተመሳሳይ breathing ከዛ አልመለስኩኝም then it said I know you're there እዛ እንደቆምኩ አውቃለሁ so open the door ከዛ ቀስ ብዬ ወደ ኋላ ሸሸሁኝ ልቤ በጣም እየመታ ነው ድጋሜ ምን ያደርጋል ያንሾካሹካል of course ያንሾካሹካሉ not through the door oh my god በሩ ፊት ለፊት አለ ያንሾካሹኩ ከጀርባው ነው oh my god okay ፈራሁኝ እግዚአብሔር do I get like usually በጣም ቶሎ scared oh okay ከጀርባው ያንሾካሹከው አትክፈተው ብሎ ነው እንዴ የራሷ ድምጽ የራሷ ድምጽ ከጀርባዋ በላይክ አትክፈተው ነው ያለው ድጋሚ ዞርኩኝ ምንም ነገር የለም ከዛ መንኳኳቱ አቆመ I never opened that door በቃ I never opened that door yes I'm actually scared honest because እኔ genuinely ይፈጠራል ብዬ ማምንበት እንትን ሰፊ ስለሆነ ነው compared to other people delusion ነው የእንትን ህልሜ ነግሬሻለሁ እኔ በጥፊ መቶኝ ምናምን አታውቂው ነግሬያለሁ ድራይስ ያው የተስቶሪ so ምንድነው የተፈጠረው usually ህልም ሳይ የድሮ ቤታችን ነው ማየው I never understood why የድሮ ቤት ነው በቃ ህልም ማየው ከዛ ምንድነው የሚፈጠር actually ነግሬያለሁ አንተ እፈራለሁ ላይ ስቶሪ so ነጭ ፊገር እና ጥቁር ፊገሮች አሉ እየተከራከሩ ነው በጣም እየተከራከሩ ነው ከዛ ሲከራከሩ ለነጩ ዲፌንድ አደረኩኝ ያው usually ነጭና ሰይጣንና ምናምን የሚባለው ግን ለነጩ ዲፌንድ አደረኩኝና ከዛ እንዴት እንደዚህ ትለዋለህ ምናምን ነገር በጣም ተከራክሬያለሁ ምናምን እንደዚህ እንዴት ታደርጋለህ ምናምን ብዬ እንትን ስል ጥቁሩ አላጋኝ ማለት ነው ከዛ በጣም ነው የሚያመው በጣም በጥፊ ነው የመታኝ ከዛ ነሰረኝ ምናምን ደነገጥኩኝ ምናምን ከዛ next day ስነሳ መስፎኛል in real life አልጋዬ ደም በደም ሆኖ ከዛ like ልብሴ ምናምን ደም በደም ሆኖ and then my mom ጋ ሄድኩኝና I told her I didn't tell her ስነሳ አላየሁትም ነበር ደነገጠች በጣም ቲም ሆንሽ ነው ምናምን ነገር አለችኝ ከዛ like I didn't know በጣም ደነገጥኩኝ ምናምን መስሎት ላይ ደም በደም ሆኛለሁ በጣም ፈራሁኝ የዛን ቀን ነገርኳት someone told me እንትን እየነሰረሽ ሊቀሰቅስሽ የሞከረ ነው you told me that did I tell you his story before ሊቀሰቅስሽ የሞከረ ነው I was so terrified let's wrap this up YouTube ቻናሉ እስካሁን ስም የለውም guys maybe ይኖረዋል እስከዛ ድረስ 2 ሳምንት እኮ ነው ሁለተኛ ሳምንት hopefully ይኖረዋል ብዬ አስባለሁ ቢኖረው ደስ ይለኛል ያ የሚያስፈራ ታሪክ ምናምን ኤክስፒሪየንስ ያደርጋችሁትን እባካችሁ ሼር አድርጉልን more authentic የሚሆነው ደግሞ የሀበሻ ስቶሪ ቢሆን ነው we prefer that so የሚያስፈራ ስቶሪ ካላችሁ እነሱን ሼር አድርጉልን አወራለሁ እኔ ሃና እባላለሁ sorry እኔ እኔ ሃና እባላለሁ ከካሜራ ጀርባ ኢና እና ሮቤል አብረውን ነበሩ bye